ሰላም ውድ የዚህ ዩቲዩብ ቻናል ተከታታዮች በዛሬው የምንመለከተው how to change font size ሲሆን ይሄ ማለት ምንድነው የጽሁፍን መጠን እንዴት አድርገን መቀነስና መጨመር እንችላለን የሚለው ይሆናል ማለት ነው። በዚህ ክፍል ስንት አይነት መንገድ አለ በስንት መንገድ መቀየር እንችላለን የሚለውን እናያለን ማለት ነው። ለምሳሌ መጀመሪያ አንድ ቃል እንጻፍ እንደዚህ ኢትዮጵያ የሚል ቃል ኖሮን ይሄንን ቃል ለምሳሌ ፎንት ሳይዙን መጨመር ብንፈልግ ምን እናደርጋለን ወይም የጽሁፉን መጠን መጨመር ከፈለግን እዚህ ጋር እንደምታዩት እዚህ ጋር ፎንት ሳይዙ 11 ነው ይላል ማለት ነው። እዚህ ጋር 11 ይላል። ለምሳሌ እኛ እዚህ ያቺ ድሮፕ ዳውን የምትመስለዋን ምልክቷ እንዲ ስንነካት የሚመጡልን ነገሮች አሉ ማለት ነው። ሶ እዚህ ጋር ለምሳሌ 12 ከሆነ 12 14 ከሆነ 14 18 ከሆነ 18 20 ከሆነ 20 በመንፈልገው መጠን ምን እናደርግልታለን የምንፈልገው መጠን ላይ ክሊክ እናደርግልታለን ማለት ነው። ሶ ይሄን ስናደርግ ምን እናደርጋለን ሰሌክት አደረግንለት ማለት ነው። አንደኛው መንገድ ይሄ ነው። ጀስት እዚህ ጋር መተን የምንፈልገውን የጽሁፍ መጠን መጨመር ማለት ነው። ቀጥሎ የምናየው ደግሞ ለምሳሌ እዚህ ጋር የምናየው ቁጥራቸው በአብዛኞቹ ሙሉ ቁጥሮች ናቸው። ለምሳሌ ጎዶሎ ቁጥር የሆኑ እንደ 19 29 13 ምናምን የሚባሉ ቁጥሮች የሉንም። ስለዚህ እንደዚህ አይነት የፎንት መጠን ከፈለግን ምን እናደርጋለን እዚህ 20 የሚለው ቁጥር ጋር እንመጣና 20 እናጠፋውና ለምሳሌ እኛ 13 ከሆነ የምንፈልገው 13 ብለን ከጻፍን በኋላ እላው ላይ ኢንተር ማለት እንችላለን ማለት ነው። አለበለዚያ ደግሞ ለምሳሌ ወይም 29 ከሆነ የምንፈልገው 29 ብለን እዚህ ባዶ ቦታ ላይ መተን ክሊክ ስናደርገው ምን ያደርግልናል የሰጠነውን የፎንት ሳይዝ መጠኑን ይቀይርልናል ማለት ነው። አሁን ለምሳሌ ደግሞ እንደ ዴሲማል የሆኑ ቁጥሮች ቢያስፈልጉስ ማለት ለምሳሌ 21.5 23.5 ወይም 22.5 አርጉ ከተባላችሁ ወይም 11.5 አርጉ ከተባላችሁ ምን ታደርጋላችሁ እዚሁ ላይ ቁጥሩ ላይ ትመጡና ታጠፉትና 11.5 ከሆነ የጽሁፉ መጠን ታዛችሁት 11 ብላችሁ ከዛ ነጥብ ከዛ 5 ብላችሁ ኢንተር ስትሉት ይርታ እዚህ ጋር 11.5 ብላችሁ ኢንተር ስትሉት ይሄው ይቀይርላችኋል ማለት ነው። በዚህ መንገድ ማድረግ እንችላለን ፎንት ሳይዙን መቀየር እንችላለን ማለት ነው። ቀጥሎ ደግሞ የምናየው ግሮ ፎንትና ሽሪንክ ፎንት ይባላል። ፎንት ሳይዝን መጠን መጨመር ስንፈልግ የምንጠቀመው ምንድነው እዚህ ጋር ፎንት ግሮ ፎንት እና ሽሪንክ ፎንት የሚባል ነገር አለ። ይሄን ስትነኩት ፊደሉን ይጨምርላችኋል። ይሄኛው ስትነኩት ደግሞ ይቀንሳል ማለት ነው። ግን እዚህ ጋር ሆቨር ስታደርጉ ግሮ ፎንት እና ቅንፉስ ኮንትሮል ፕላስ ግሬተር ዛን ይልና ያስቀምጣል። ይሄ አይሰራም። ይሄ በትክክል እንዲሰራ በትክክል ግሮ ፎንት ማድረግ ከፈለጋችሁ ምን እንደምታደርጉት ኮንትሮል ትጫናላችሁ ከዛ shiftን ተጭናችሁ ከዛ ግሬተር ዛን ስትነኩት ነው የሚጨምርላችሁ ማለት ነው። ሽሪንክ ማድረግ ስትፈልጉ ደግሞ ምን ታደርጋላችሁ ኮንትሮል shift ተጭናችሁ ደግሞ ሌዛን ስታደርጉት ምን ያደርግላችኋል ግሮ ፎንትና ሽሪንክ ፎንቱን ይሰራላችኋል ማለት ነው። እዚህ ጋር ሆቨር የተደረገው ስህተት ነው። ያው shift ተጨምሩበታላችሁ በመሃል ነው። አራተኛውና ደግሞ የፎንት ሳይዝን መጨመሪያ መንገድ ይሄ እያንዳንዱ ለምሳሌ በአንዳንድ መጠን እንዲጨምር አሁን 36 ላይ ነው ያለው እዚህ ጋር እንደምታዩት 36 ላይ ነው። ከ36 በኋላ አንዳንድ እየጨመረላችሁ እንዲሄድ ከፈለጋችሁ ምን ታደርጋላችሁ ኮንትሮል ትጫኑና ክሎዝድ ስኩዌር ብራኬት ይባላል እሱን መንካት ነው ማለት ነው። መቀነስ ስትፈልጉ ደግሞ ኦፕን ስኩዌር ብራኬት በመንካት ፎንት ሳይዙን ማድረግ ይቻላል መቀነስ